ወደ ውጭ ሀገር መውጣታችን ምናልባት የተሻለን ህይወት እንደሚሰጠን እናስብ ይሆናል። ነገር ግን ዛሬ የምንመለከተው ይህ ታሪክ ቆም ብለን እንድናስብ ያደርገናል። ሳቢና ሳዲ ትባላለች። የሶስት ልጆች እናትና የአንድ ትንሽዬ ሱቅ ባለቤት ናት። ነገር ግን የእርሷንና የቤተሰቦቿን ህይወት ለመቀየር ወደ ሳውዲ አረቢያ ትሄዳለች። ይህንንም ያደረገችው ለቤተሰቦቿ የተሻለን ህይወት ለመስጠት ነበር። ነገር ግን የሚያስገርመው ወደ ሳውዲ አረቢያ ከሄደች በኋላ አንድ ነገር ትረዳለች። የቤት ሰራተኝነት በዚያ ስፍራ ልብስ ማጠብ ወይ ቤት ማጽዳት አሊያም ደግሞ ዕቃ ማጠብ ብቻ አልነበረም። ምናልባትም ይህ ስራ አንዳንዴ ከውሾች ጋር መተኛትንም ሊያካትት ይችላል። ለአለቃዬ እንዲህ ብሎ ነገርኩት። ጌታዬ፣ እነዚህ ውሾች እያስፈሩኝ ነው። እግሬንና ሰውነቴን እየላሱና እየነካኩኝ ነው። ሰውየው ግን ይህን ከሰማ በኋላ በሳቅ በታጀበው ምላሽ እንዲህ አለኝ። እነዚህ ውሾችም እኮ እንደ ሰው ስሜት አላቸው። ምናልባት ከአንቺ ጋር መተኛት ፈልገው ሊሆን ይችላል። እንደውም ከአንቺ ጋር እንዲተኙ ነው የምፈልገው ብሎ መለሰላት። በእርግጥ ይህ አስደንጋጭ ነው አይደል? የሚያስገርመው ግን የሳቢና ስቃይ ገና አሁን ጀመረ እንጂ አላበቃም ነበር። ይህ ጅማሬው ነው። ምናልባትም የዚህን ዓለም አስከፊ ገጽታ አየው ብለው ካሰቡ ይህ የሳቢና ታሪክ ከሚያስቡትና ከሰሙት ታሪክ እጅግ የበለጠ ነው። እርግጠኛ ነኝ ይህንን ታሪክ ከሰሙ በኋላ ሐሳቡን ይቀይራሉ። አንድ ቀን ቤተሰቡን በሙሉ ሰብስበው እንዲህ አሉ። ከዛሬ ጀምሮ ለዚህ ሰራተኛ ማንም ርህራሄ እንዳያሳይ፣ በጭካኔና በንቀት እንጂ ማንም በደግነት እንዳያወራ። አዎ ብለው አሰሪ ተናገሩ። ለሁሉም ሰው ተናገሩ። ከዛም ቀን ጀምሮ ሁሉም ሰዎች እንደፈለጉ ይመቱኝና ሰውነቴን መሰበር ጀመሩ። እኔ በህይወቴ ሰው ልጅ እንደዛ ሲዋረድና ሲመታ አይቼ አላቅም። ይህ በእኔ ላይ የደረሰው ነገር እጅግ በጣም አዲስ ነበር ለእኔ። ምናልባት የዛ ሀገር ህግ ለሰው ልጅ ክብርን መስጠት ይከለክል እንደሆን አላውቅም። ነገር ግን በዚያ ቤት ውስጥ እንደ ሰው አልተቆጠርኩም። በማላቃቸው በማይወዱኝ ሰዎች ተከብቤ በስቃይ አለቀስኩ። ሊገድሉኝ ሞከሩ። እንዲሁም ደግሞ ዘረኞችን ጠርተው አጠቁኝ። በእርግጥ ሳቢና ላይ ምን ደረሰ? ከአንዱ የስቃይ ቤት ወደ ሌላኛው የስቃይ ቤት ለምን ተንከራተተች? አሰሪዋ ካቀረበላት ያ ኢሰብአዊ ጥያቄ ራሷን እንዴት አዳነች? ይህ ጉዞ በስሜት የተሞላ ነው። በእርግጥ ዛሬ የምትሰሙት የሳቢና ታሪክ ብቻ ሳይሆን ዛሬም ድረስ በሰው ሀገር የሚሰቃዩ እህቶቻችን ላይ እየደረሰ ያለ መራራ እውነት ነው። ስለዚህም ሙሉ ታሪክን ከራሷ ከሳቢና አንደበት እንስማው። ተከታተሉ። የሚገርመው በመጀመሪያ ወደ አንዱ ቤት ሲልኩኝ ሁሉም ነገር አዲስ ነበር። እውነቱን ለመናገር የድካሜን ፍሬ የማገኝ መስሎኝ ደስ ብሎኝ ነበር። ግን ይህ ደስታ የቀጠለው ለ2 ወይም ለ3 ሳምንታት ብቻ ነበር። ለእኔ ልክ እንደ ክረምት ፀሐይ ነበር የሆነብኝ። ታየኝ እንጂ አልሞቀኝም። ችግሩ የጀመረው አሰሪ ከባላና ከአቅመ አዳም ከደረሱ ወንድ ልጆቿ ጋር እንደምትሮድ ስረዳ ነው። በዛ ቤት ውስጥ ለካ ስራ አልነበረም የሚጠበቅብኝ። ማለቴ ቤት ማጽዳት፣ ዕቃ ማጠብ ወይም ደግሞ ልብሶችን አሰናድቶ ማስቀመጥ ብቻ አልነበረም የኔ ስራ። ብዙ ፈተናዎች ነበሩብኝ። አንዳንዴ በድንገት ወደ ክፍሌ ስገባ የአሰሪ ባል አልጋ ላይ ተኝቶ አገኘዋለሁ። እርሱም ያለምንም ፍርሃት እጄን ሊነካኝና ሊተናኮለኝ ይሞክር ነበር። ይህንን ድርጊት የመጀመሪያ ቀን ሲያደርግ እጅግ በጣም ደነገጥኩኝ። ግን አፌን መክፈት አልቻልኩም ነበር። ወይም ደግሞ አሰሪ መታ እንድትረዳኝ መጮህ አልቻልኩም። ምክንያቱም ደግሞ የሀገሪቱ ሕግ ከሌላ ሰው ባል ጋር ከተገኘው ወይም ደግሞ አስፈላጊ ነገር ሳደርግ ከተያዝኩኝ እንደሚገሉኝ አሊያም ደግሞ ወደ ውርደት ወደ ሀገሬ እንደሚልኩኝ ደጋግሞ ይነግረኝ ነበር። ታዲያ በመጀመሪያው ቀን እንደ ብረት እጄን አጠንክሬ ተከላከልኩት። እዛም ያ ቀን በሰላም አለፈ። ግን አንድ ያላወቅኩትና ያላስተዋልኩት ነገር ነበር። ለካ እያንዳንዱ እምቢታዬ ለሚመጣው ትልቅ መከራ በር መክፈቻ መሆኑ። ይህንን አልተረዳሁም ነበር። ከዛም ያው በዚያ ቤት ውስጥ የቤት ሰራተኛ አይደለው። በጠዋት ተነስቼ አሰሪን ሰላም እላለሁ። እርሱ ግን ልክ እንደሌለው ይቆጥረኛል፣ በዝምታ ይከፍለኛል። እነርሱን ለማስደሰት ጥሩ ነገር እንኳን ብሰራ ምንም ችላ ነው ይለኝ። እንደማይመለከተው አድርጎ ትቶኝ ይሄዳል። አንዳንዴም ደግሞ የሰራሁትን ነገር በንቀት ያጣጥለዋል። የሚገርመው የሰራሁት ጥሩ ነገር ሁሉ ዋጋ እንዲያጣ እሱ ራሱ ያደርጋል። በቃ በአጠቃላይ ጥሩ እንዲሰማኝ አይፈልግም ነበረ። ምናልባት አንዳንዴ ሊያደንቁኝ ቢሞክሩ እንኳን ያስቆማቸው ነበር። እኔ ግን የመጣሁበትን ዓላማ ስለማውቅ ላለመባረርና ከነሱ ጋር ላለመጣላት የምችለውን ሁሉ ጥረት አደርግ ነበር። በፍርሃት ድባብ ውስጥ መኖር፣
በየቀኑ ጥላቻ አይን መተያየት ነፍስን የሚያደክም ከባድ ሸክም ነው። በተለይ ደግሞ በባዕድ ሀገር ሲሆን ማንም የለኝም በሚበሉበት ሰዓት በፊት ከቤተሰቦቼ ጋር እንዴት እንደማሳልፍ እያስታወስኩኝ በጣም ይሰማኝ ነበር። ህይወት ለኔ በዚህ ስፍራ እጅግ በጣም ከባድ ሆነብኝ። አሰሪም የሚያደርገውን ነገር ማቆም አልቻለም። ክፉ እጆቹ ሁል ጊዜ እረፍት ይነሱኝ ነበር። እምቢ ማለቴን ቀጠልኩ። እርሱም ትንኮሳውን አላቆመም። ነገር ግን አንድ ቀን በድንገት ድምፁ ጠፋ። በፊት ያደርግ እንደነበረው መተንኮሱን አቆመ። በዚህ ጊዜ ደስ ተሰኘው። በቃ አሁን እፎ ያልኩኝ ብዬ አስቤ ነበር። ነገር ግን አንድ ያላወቅኩት ነገር ቢኖር ይህ ለሌላኛው አውሬ ትልቅ በር የከፈተ ነበር። አባቱ ሲተወኝ የ32 ዓመት ልጁ ደግሞ ሊተናኮለኝ ሞከረ። በሳውዲ አረቢያ ፓስፖርትሽን ይቀሙሻል፣ ከቤት ወጥተሽ አየር እንኳን እንዳተነፍሽ አልፈቅድልሽም፣ ይኸውልሽ በዛ በታጠረ ግቢ ውስጥ ከአውሬሽ ጋር ተዘግቶብሽ እንድትኖሪ ነው ማደርግሽ በማለት ያስፈራራኝ ነበር። የሚያስገርመው ግን ልጁ መጀመሪያ ላይ ልክ እንደ ሰው አወራኝ። ስለ ሀገሬ፣ ስለ ቤተሰቤ ይጠይቀኝ ጀመር። እኔም በዚህ ጨለማ ቤት ውስጥ አንድ የብርሃን ጨረር አገኘው ብዬ ደስ ተሰኘው። የሚሰማኝ፣ የሚያስብልኝ፣ የሚቀበለኝ ሰው ያገኘው መስሎኝ ነበር። ከዛም እኔም ወንድማዊ ፍቅር ሰጣሁት። በቃ ሲያናግረኝ በስርዓት አወራዋለሁ፣ የልቤን እነግረዋለሁ። ነገር ግን እርሱ በሰው አምሳል የመጣ ተኩላ ነበር። ይህንን እንዴት እኔ ማወቅ እችላለሁ? በፍጹም አልገመትኩም ነበር። ታዲያ አንድ ቀን ጸልዬ ተኝቼ ሳለ አንድ እጅ በላይ ላይ ሲያልፍ ተሰማኝ። በድንጋጤ ነቃው። ያ ደግ መስሎኝ የነበረው የቤቱ ልጅ ነበር። ደነገጥኩ። ለምን እዚህ መጣ? በጣም ብዬ ጮኩኝ። ካልወጣህ እጮሃለሁ ብዬ ስስትበት ተሳስቼ ነው ብሎ ይቅርታ ጠየቀኝ። እኔም ልክ እንደ ታናሽ ወንድሜ አስቤ መከርኩት። መንገዱን ላሳየው ሞከርኩኝ። ነገር ግን በዚያ ምድር ቃል ዋጋ አልነበረውም። ወንድምነቱ ወደ አውሬነት፣ ደግነቱ ወደ ክህደት ተቀየረ። የቆሰለችው ነፍሴም ሊያደክም የመጣ መስሎኝ የነበረውን ሁሉ ነገር አስጠላኝ። ተስፋ ያደረግኩት ያ ሰው ራሱ ቁስል ሆነብኝ። የሳቢና ታሪክ በዚህ ብቻ የሚያበቃ ይመስላችኋል? ጥቃቱና ስቃዩ በዚህ አላበቃም። ቤተሰቡ በሳቢናና በልጃቸው መካከል የነበረውን ግንኙነት ሲረዱ ሌላ ከሰው ልጅ የማይጠበቅ ኢሰብአዊ ድርጊት ተፈጸመ። የሳቢና ስቃይ አዲስ ምዕራፍ ተከፈተ። በእርግጥ ሁላችንም ባዶና ሰው በሌለበት ቦታ ላይ የሚረዳን የሚሰማን ሰው ያገኘን ሲመስለን ያንን ሰው በፍጹም ልባችን እናምነዋለን። ሳቢናም ልክ እንደዚሁ ነበር የሆነችው። ይህ ልጃቸው የእውነትም የወደዳትና የተቀበላት የሚሰማት ነበር የመሰላት። ነገር ግን ከዚህ በተቃራኒው ነው የሆነው። ተስፋ ያደረገችው ነገር ብዙም አልቆየም። ቤተሰቡ ግንኙነታቸውን አወቀ። ይህ ነገር ሲታወቅ ቤቱ ወደ ሲኦልነት ተቀየረ። የሚገርምህ አንድ ቀን ሰበሰቧቸውና እንዲህ አሉ። ማለቴ የቤተሰብ ስብሰባ አይነት ነገር ነበር። ሁሉም ሰው ወደ ታች ወርዶ ይህንን እንዲሰማ ተደረገ። ከዛሬ ጀምሮ ለዚህ ሴት ደግነት እንዳታሳዩ፣ በንቀትና በጭንካኔ ሰባብራት። አዎ ማንም ሰው እንዳያናግራት፣ መልካም እንዳይሆንላት። ይህ ንግግር ለኔ እጅግ በጣም አስደንጋጭ ነበር። ከዛች ሰዓት በኋላ ሁሉም ሰው በእኔ ላይ ተቀየረ። የተለያየ ድብደባ ይደርስብኝ ጀመር። ያ እንኳን ይረዳኛል ያልኩት ልጅ እርሱም ከነርሱ ብዙ ጨካኝና እኔን መደብደብ መምታት ጀመረ። እስቲ አስበው፣ ያለምንም ምክንያት እንዲህ ያለ ጥላቻ ሲዘንብብኝ ምን ሊሰማኝ እንደሚችል። ነፍሴ በጣም ደከመች። ጭራሽ ደግሞ ሊገድሉኝ ፈልገው ነፍሰ ገዳዮችን ጠሩ። ያ መከታ ይሆናል ያልኩት ልጅ እንኳን ባልጠበቅኩት ሰዓት በጥፊ ሲያጮለኝ ጩኸቴን ወደ ሰማይ ሰደድኩት። ማንም አልነበረኝም ከፈጣሪ በቀር። በሰው ሀገር ሞቼ ለቤተሰቦቼ መርዶ ከመሆን ወደ ሌላ ቦታ መዘዋወርን መረጥኩኝ። ይህ ግን ለኔ ቁማር እንደመጫወት ነበር። ምክንያቱም በሚሄድበት ቦታ ምን እንደሚጠብቀኝ አላውቅም። ነገር ግን ከዛ የሞት ግቢ እንደምንም ብዬ ማምለጥና መውጣትን ፈለግኩኝ። እንደምንም ከዛ ቤት ወጣው። አዲስ የተለያዩ ቦታዎችን መፈለግ ጀመርኩኝ። የሚገርመው ግን የጥላቻ እጅ ረጅም ነው። የቀድሞ አሰሪዎቼ ክፋታቸው ቀድሞኝ ነበር። በሄድኩበት ሁሉ ስሜን ማጥፋት ጀመሩ። ወደ አዲስ ቤት ገባው፣ በፊት ከነበሩት ከአሰሪዎቼ ጋር ከወጣው በኋላ። የሚገርመው ግን ወደ አዲሱ ቤት ስገባ ማንም ሊያየኝ አልፈለገም። ገና ስራ ሳልጀምር ከዚህ መሄድ አለብሽ፣ ስላንቺ የሰማነው መጥፎ ነገር አለ አሉኝ። ይህ ነገር እኔ ልቤ ተሰበረ። በጣም የሰላም አየር የምተነፍስበት ቦታ ስፈልግ ስንከራተት
የቀድሞ መከራዬ ግን ጥላ ሆኖ ተከተለኝ። የሚያስገርመው ግን የሳቢና አሰሪ ምንም እንኳን እንዲህ ብትላት አንድ ተስፋን ሰጠቻት። እረዳሻለሁ፣ ልብስሽን ቀድና ለተሻለ ቦታ ተዘጋጂ አለቻት። ሳቢና በጨለማ መካከል ትንሽ የብርሃን ጭላንጭል የታየ መሰላት። ነገር ግን በሚቀጥለው ጉዞ ከዚህ የከፋ እንደሚሆን በህልሟ እንኳን አላሰበችውም ነበር። አዲሱ ቤት፣ አዲሱ ክፍል፣ ሁሉም ነገር እንደ ህልም የሚያምር ነበር። ሳቢና ከባለፈው የሲኦል ህይወቷ ያመለጠች መስሏት ነበር። ለአንድ ሳምንት ያክል ያለ ስራ ስትመገብና ስታርፍ፣ በመጨረሻም እንደ ሰው የሚቆጥረኝ ሰው አገኘው ብላ ተስፋ አደረገች። ነገር ግን ያላወቀችው ነገር ቢኖር ያ የሳምንት እረፍት ከማዕበል በፊት ያለ ጸጥታ መሆኑን ነበር። በእርግጥ እያንዳንዳችን መልካም ነገሮች ሲመጡ ምናልባት ከኋላቸው ክፋት ይኖራል ብለን አናስብም። አሁን ያለውን መልካምነትና ጥሩ ነገር ነው አይተን የምናልፈው። ሳቢናም በተመሳሳይ እንዲሁ ነበር ያደረገችው። በዛ ቤት ውስጥ የነበሩት ሌሎች ሰራተኞች አንድ በአንድ ሲለቁ፣ ሳቢና ብቻዋን ከቤቱ ጌታ ጋር ቀረች። ያን ጊዜ ነበር የቤቱ ድባብ መቀየር የጀመረው። ሁሉም ሰራተኞች ከሄዱ በኋላ ባለቤቷ ሴትዮ በሌለችበት የቤቱ ጌታ ወደ ክፍሉ ጠራኝ። ገና ወደ ክፍሉም እንደገባሁኝ አይን አይኔን እያየ ጠየቀኝ። ለመሆኑ እዚህ የመጣሽው ለምን ስራ እንደሆነ ታውቂያለሽ? እኔም አላውቅም አልኩት። ከእሳም እሱ እንደዚህ አለኝ፣ እንዴት ስራሽን አታውቂም? በሰዓቱ እኔ ግን የመሰለኝ የመጣሁት ለተለመደው የቤት ስራ ለመስራት፣ ለማጽዳት፣ ለማጠብ፣ ለማብሰል መስሎኝ ነበር። ነገር ግን የሰውየው ጥያቄ ከቤት ስራ የራቀ ነበር። በእውነት ጤነኛ የሆነና ማሰብ የሚችል ሰው ሊገምተውም ሆነ ሊያስበው የማይችለው ስራ ነበር። ይህ ጥቁር ስራ ነው። ለካ ሳቢናን በእንግድነት የተቀበላት ያ ያማረ ቤት ሚስጥር ደብቋል። አዲሱ አሰሪዋ ሊያሳያት የፈለገው የቤቱን ወይም ደግሞ የሳሎኑን ንጽህና አልነበረ። ሊወስዳት የፈለገው ወደ እንስሳቱ ግቢ፣ ወደ ውሾቹ ቤት ነበር። ያው በአማርኛም አንድ አባባል አለ፣ ከእባብ የተረፈ ዘንዶ እንዲሉ። የሳቢና ህይወት ከድጡ ወደ ማጡ ሆነባት። ለካስ ያረፈችበት አልጋ የሰላም ሳይሆን ለሚመጣው አስከፊ ሰቀቀን መዘጋጃ ብቻ ነበር። የቤት ሰራተኛ ስራዋ ግልጽ ነው፣ ማጽዳት፣ ማጠብና ቤቱን ማስተካከል። ይህ የተለመደው የጉልበት ዋጋ ነው። ነገር ግን አሰሪዋ ስራሽን ታውቂያለሽ ብሎ ሲጠይቃት ጥያቄ ውስጥ ሌላ እንቆቅልሽ ተደብቆ ነበር። ሳቢና ለካ የመጣችው ለሰው ሳይሆን ለእርባታ ለተቀመጡ እንስሳት እንድትገዛ ነበር። አሳዎቹን፣ ዳክዬዎቹና እርግቦቹን አሳያት። ታዲያ በመጨረሻም እንደ ሰው ቤት ውስጥ ወደ ተሰራው የውሾች መኖሪያ ወሰዳት። 4 ግዙፍ ውሾች ወደሚኖሩበት ያ ቤት የሳቢና ቀጣይ ማረፊያ እዚህ እንደሚሆን ነገራት። ሰውየው አይን አይኔን እያየ እንዲህ አለኝ፣ እዚህ ያመጣሁሽ ከነዚህ ውሾች ጋር እንድትተኝ ነው። በስመ አብ! በጣም ደነገጥኩኝ። ግን ወዲያው አይምሮዬን ክፉ ነገር ሊቀበል አልፈለገም። ከእነርሱ ጋር መተኛት እንዴት ብዬ ጠየቅኩት። እርሱም መመገብ፣ ማጽዳት፣ መንከባከብ እንደሆነ ነገረኝ። እኔም በየዋህነት ይህማ ቀላል ስራ ነው ብዬ ተቀበልኩት። ከውሻ ጋር መተኛት የሚለው ቃል በውስጡ የያዘውን ዘግናኝ ትርጉም በወቅቱ አልተረዳሁትም ነበር። ለካ መንከባከብ የሚለው ቃል ሌላ አስነዋሪ ተግባርን ለመሸፈን የተጠቀመበት ጭምብል ነው። ሳቢና የመጀመሪያው ሳምንት ላይ ውሾቹ እንደ ሰው ጨዋና ንጹህ መስለው ታዩት። ሳቢናም በውሾቹ ቤት በረንዳ ላይ እየተኛች በቀን ውሾቹን ታጸዳዳለች፣ ታስተካክላለች፣ እንዲሁም ደግሞ ምግብ ትሰጣቸዋለች። ማታ ደግሞ ወደ ዋናው ቤት ትመለሳለች። ስራው የቀለለላት ህይወቷን መስመር የያዘላት መሰላት። ነገር ግን ውሾቹ ከሰው ልጅ ጋር በጾታ ስሜት እንደተቆራኙ ሆን ተብሎ የሰለጠኑ መሆናቸውን፣ ያ ያማረ ቤት የውርደት አውድማ ሊሆን መዘጋጀቱን ሳቢና ገና አላወቀችም። ለካስ በዚህ ጸጥታ ውስጥ አንድ የውርደት ማዕበል እየተሰናዳላት ነበር። መጀመሪያ ላይ ሰላም መስለው የታዩት ውሾች ባልታሰበ ሌሊት ማንነታቸው ተቀየረ። የዋህ መስለው የነበሩት እንስሳት በሰው ልጅ ላይ የማይታሰብና የማይሰማም ወሲባዊ ፍላጎት ማሳየት ጀመሩ። ሳቢና ደነገጠች። አእምሯ ሊቀበለው የማይችል ነፍሷም ልትሸከመው የማይቻላትን ሰቀቀን በደጇ ቆመ። እርሷም ሻይ ይዛ ወደ አሰሪዋ ቀረበችና ጌታዬ፣ ውሾቹ እያስቸጋሉ ነው፣ ሰውነቴን እያላሱ አስፈሩኝ አለችው። እርሱ ግን በጥቁር ፈገግታ ታጅቦ እንዲህ አላት፣ ውሾቹም እኮ እንደ ሰው ስሜት አላቸው።
ከአንቺ ጋር መተኛት ፈልገው ነው። ልቤ በፍርሃት ቆመ። እንዴት ሰው ከውሻ ጋር ይተኛል ብዬ በድንጋጤ ተዋልኩ። እርሱ ግን ያለምንም ሀፍረት ልክ እንደ ተፈጥሮ ነገር አድርጎ መለሰልኝ። ውሾችን እንድትንከባከቢ ስልሽ እኮ ከእነርሱ ጋር ግንኙነት እንድታደርጊም ጭምር ነው። ከአንዱ ትጀምራለሽ፣ ሌሎቹ ይከተላሉ አለኝ። ያኔ ነው ዓለም በአይኔ ጠቆረችው። አራቱም ውሾች የእኔን ክብር እንዲያረክሱ፣ ማንነቴን ከእንስሳት በታች እንዲያደርጉት የተዘጋጁ ወጥመድ መሆኑን ተረዳሁ። ሰውየው ይህንን ሁሉ የሚናገረው ፊቱ ላይ ያለምንም ሀፍረት ወይም ደግሞ የጥፋተኝነት ስሜት ሳይታይበት ነው። ለእርሱ እኔ ሰው ሳይሆን የውሾቹ መጫወቻ ነበርኩ። ሳቢና ንግግር አጠራት። አንገቷን ደፍታ ለሰዓታት ተቀመጠች። የት እንደምትሄድ፣ ለማን እንደምትጮህ፣ ይህንን ድፍረት ለማን እንደምትናገር ግራ ገባት። በጎረቤት ብታመለክት ማን ያምናታል? በዚህ ሰዓት በአእምሯ ውስጥ የሚመላለሰው ሀሳብ እንደ እሳት ያቃጠላት ጀመር። 1 ሰዓት ሙሉ በዝምታ ተቀመጠች። በፊቷ የቆመው አሰሪዋ ሳይሆን የሰው ልጅ ክብር የገደለ አውሬ ነበር። ሳቢና በዚህ በጭንቀት ሰዓት ከውርደቱ አዘቅት የምታመጥበትን ጥበብ ማሰብ ነበረባት። በእርግጥ ምን አይነት መንገድ መጠቀም ትችላለች? ሳቢና በአውሬው መንግስት ውስጥ ተዘግቶባታል። መንፈሷ ግን አልተሰበረም። ያንን አስነዋሪ ድርጊት ላለመፈጸምና ነፍሷን ለማዳን የጊዜ ሽሚያ ውስጥ ገባች። ላስብበት፣ ልልመደው እያለች በአሰራ ፊት የዋህነት ጭንብል አደረገች። ለካስ የጥደም መጀመሪያ መደበቅ ነው። 2 ቀናት፣ 2 ሳምንታት በተፈጥሮ የታደለችውን ደም ምክንያት በማድረግ ተጠቅማ ከአውሬው አልጋ ራሷን አራቀች። አሰሪዋን በጊዜያዊ ድል ተነስቶ ፋታ ሰጣት። ሳቢና ግን በዚህ ውስጥ ቀዳዳ ስፈልግ ነበር ለማምለጥ። ታዲያ አንድ ቀን ይህን ሁሉ ምክንያት ሰጥቼ ይህ ነገር እንዲዘገይ ካደረግኩ በኋላ ባለቤቱ ወጣ። ይህንንም አጋጣሚ ለመጠቀም ብዬ በቃ ነፃነቴ ደርሷል ብዬ ቦርሳዬን ጠቀለለ። ነገር ግን ለካ የቤቱ አጥሮች አይን ነበራቸው። ገና ደጃፉን ሳረግጥ በጠባቂዎች ተያዝኩኝ። ሽታው በሚያንፍን አየር በማይገባው ጨለማ ክፍል ውስጥ ወረወሩኝ። ሰውየው ሲመለስ እንደ ሰው ሳይሆን እንደ አንድ እንስሳ በኃይል ደበደበኝ። ደም ፈሰሰ። እጅግ በጣም ነበር የተጎዳሁት። ከዛም ከብዙ ዱላ በኋላ እንዲህ ብሎ አለኝ፣ የመጀመሪያና የመጨረሻ ማስጠንቀቂያሽ ነው ብሎ ጥሎኝ ሄደ። ለመኖር ስር እግሩ ስር ተደፍቼ ይቅርታ ለመንኩ። ምናልባት ከራራልኝ ከሰማኝ ብዬ ነበር። አካሌ ቢቆስልም ግን ውስጤ አልሞተም ነበር። በውስጤም አንድ ድምፅ ይመላለስ ነበር፣ አላርፍም የሚል። ሳቢናም የቆሰለው አካሏ እስኪድን ድረስ በዝምታ ታገሰች። ከዚያም ጥበብን ተጠቀመች። ጌታዬ፣ አሁን ዝግጁ ነኝ፣ ከውሾቹ ጋር ለመስራት ወስኛለሁ አለችው። ይህ ግን ከልቧ ሳይሆን የመንገዱ መክፈቻ ነበር። እምነቱን አተረፈች። የቤቱን ቁልፍ በአእምሮዋ ቀረጸች። በዚያ ቤት ውስጥ ስኖር ካሜራዎቹ ይቃኙኛል፣ ጠባቂዎቹ ይጠብቁኛል። ነገር ግን የአምላክ ዓይን ቀደመ። ምግብ ሊያልቅ ነው የሚል ሰበብ ፈጥሬ ጥቂት ሳንቲም ተቀብዬ ከቤት ወጣ። የተደበቀው ቦርሴን አነሳውና ወደ ባለ ስልጣናቱ ቤት ሮጥኩ። ያ ዘግናኝ ቤት፣ ያ አረመኔ ሰው፣ እነዚያ አስፈሪ ውሾች፣ ሁሉም ወደ ኋላ ቀሩ። ለካስ ነፃነት ልክ እንደ ወርቅ በእሳት ተፈትኖ የሚገኝ ጸጋ ነው። ሳቢና የሞት ጥላ ካረፈበት ግቢ ወጥታ የነፃነትን አየር ለመጀመሪያ ጊዜ በሙሉ ሳንባዋ ተነፈሰች። ያ ሁሉ ውርደት፣ ያ ሁሉ ግርፋትና ኢሰብአዊ ጥቃት ሊሰብራት አልቻለም። ሳቢና በሞት ጥላ መካከል ስታልፍም እንኳን ብልሃቱና ጥበቧን አልጣለችም። የአእምሮዋን ንቃትና የልቧን ጥንካሬ ከሰንሰለቱ በጠሰላት። በመጨረሻም እውነቱ አሸነፈ። የፍትህ እጅ ደረሰላት። ባለስልጣናቱን መብቷን አስከበሩላት። ፓስፖርቷን አስመለሱላት። የ2 ሚሊዮን ታንዛኒያ ሺሊንግ ድጋፍና የነፃነት ትኬት በእጇ ላይ አረፈ። የአስፈሪ ምድር ወደ ኋላ ቀረ። የነፃነት አየርም ወደ ሳንባዋ ገባ። ወደ ሀገሬም ወደ ታንዛኒያ በረርኩ። ቤተሰቦቼ በደስታ ተቀበሉኝ። በሰው ሀገር ያየሁትን ሲኦልና የደረሰብኝን መከራ አላወቁም ነበር። እኔም በህይወት ማየታቸው ብቻ ለእነርሱ ትልቅ በረከት ነበር። ልጆቼን ስስማቸው ስቃይ ሁሉ እንደ ጉም በነነ። በዚያ አስፈሪ በረሃ ውስጥ እንዳልሰበር ያደረገኝ ከጀርባ ያሉ ልጆቼና ቤተሰቦቼ ነበሩ።
የእነርሱ ፍቅር የነፍሴ ጋሻ ሆነላት። የእነርሱ ናፍቆት ደግሞ ለማምለጥ ብርታት ሰጠኝ። የሳቢና ጉዞ የጀመረው የተሻለ ህይወትን ፍለጋ ነበር። ለቪዛና ለሰርግ ዝግጅት 75,000 ሺሊንግ ከፍላ ወርቅ ይዘሽ ትመጫለሽ የሚል ተስፋ ተሰጥቷት ነበር። ነገር ግን ያቺ መንገድን ያሳየቻት ሴት አንድ ትልቅ ነገር ረስታ ነበር። ያቺ እኔ እንድሄድ ያደረገችኝ ሴት ሁሉንም ሰነዶች ሞላችልኝ፣ ሂደቱን ሁሉ ጨረሰችልኝ። ነገር ግን አንድ ያልነገረችኝ ነገር ነበር። በአሸዋ ማዳ ስላለው መራራ እውነት፣ ስለ ሰው ልጅ ጭካኔና ስለ ስውር ሰቀቀኑ ምንም አልነገረችኝም ነበር። አሁን ግን እውነቱን አውቀዋለሁ። በደሜና በእንባዬ ተምሬያለሁ። በዚያ ስፍራ ያሳለፍኩት ታሪክ ለእኔ ብቻ አይደለም። ምናልባትም ድፍረት አጥተው፣ አቅም አጥተው፣ እድልም አጥተው በዚህ ስቃይ ውስጥ የሚሆኑ ብዙ ሰዎች አሉ። በእርግጥ እርዳታችን ያስፈልጋቸዋል። በአካል ሄደን ምንም እንኳን ማድረግ ባንችል እንጸልይላቸው። ሳቢና ዛሬ ከልጆቿ ጋር ናት። አካሏ ከቆሰለበት ድኗል። መንፈሷ ግን ለብዙዎች ምስክር ሆኗል። በሰው ሀገር የቀለጠው ተስፋ ዛሬ ለሌሎች እህቶች ማስጠንቀቂያና የጽናት ታሪክ ሆኖ ቀርቧል። እባካችሁ ይህንን የምትመለከቱ ምናልባት ወደዛ ሀገር ለመሄድ እቅድና አላማ ካላችሁ በዚያ ስፍራ ብር ብቻ ሳይሆን እንዲህ አይነት አስተቃቂ ነገሮችም ሊያጋጥሟችሁ እንደሚችሉ አስቡ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት አስተማሪ ታሪኮች ቶሎ ቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። እናመሰግናለን።